በእነዚህ 8 መንገዶች ራስን አስከብር። አንደኛው ሰውን አቀ ርቀትህን ጠብቅ። ሰው አይወድህም አይደል? ንቆሃል አይደል? እነሱ አጠገብ ምንም አታረግም። ከነዛ ሰዎች አጠገብ ርቀትህን ጠብቅ። ሁለተኛው ካልተጠራ እንዳትሄድ። ድግስ ይሆናል፣ ሰርግ ይሆናል፣ ልደት ይሆናል፣ ካልጠሩ በፍጹም እንዳትሄድ። 90% የሚኑ ሰዎች ማለት ነው ክብራቸውን የሚያጡት በዚህ መንገድ ነው። ሳይጠሩ ሰው ቤት ይሄዳሉ። ያኔ ክብር ዝቅ ይላል። በፍጹም ካልጠራ እንዳትሄድ። ሶስተኛው አርፍደው ከጠሩ እንዳትሄድ። አብዛኛውን ጊዜ ማለት ነው ሰዎች አንዳንድ ሰዎችን አርፍደው የሚጠሩት ለዛ ሰው ክብር ስለሌላቸው ነው። ያንን ሰው ስለማያከብሩት ነው። ስለዚህ በአካባቢ ድግስ ይሆናል፣ ሰርግ ይሆናል፣ የሆነ ነገር ይኖራል። አርፍደው ከጠሩ ፕሮግራሙ ካለቀ በኋላ ና ካሉ በፍጹም እንዳትሄድ። እነዛ ሰዎች አንተን አያከብሩህም ማለት ነው። አራተኛው ኢግኖር አረጉ፣ አንተም ኢግኖር አርጋቸው። በኩራት መንቀሳቀስ ጀምር። አንድ ሰው የማይፈልግ ከሆነ አንድ ሰው ለአንተ ክብር ከሌለው አንተም ለነሱ ክብር እንዳይኖር እነሱ በሰጡ ልክ አንተም መልሰህ ሰጣቸው። አምስተኛው አንድ ሰው ከዳ በኩራት ተቀበልና እንቅስቃሴን አርግ። ከዛ ሰው ጋር ጸውስ ለማግባትና ያንን ሰው ለመሳደብ እንዳትሞክር። ክብርን መጨመር ከፈለክ ማለት ነው ዝምታ መልስ ይሆነ እና መልሰህ ከዛ ሰው ጋር ምንም ግንኙነት እንዳይኖር። ስድስተኛው ከረሱ አንተም እርሳቸው። እነሱን መለመንም ሆነ መማጸንህን አቁም። ክብርን ማስጠበቅ ከፈለክ ራስን ማስከበር ከፈለክ ማለት ነው ሰዎች በሚያሳዩ ፊት ነው አንተም ማሳየት ያለብህ። ሰባተኛው ክብርን ከነኩት ክብርን ከረገጡት ከነዛ ሰዎች በደስታ መራቅ ይኖርብሃል። አንድ ሰው ማያከብር ከሆነ ለአንድ ስሜት የማይጨነቅ ከሆነ ያ ሰው ጠላትህ ነው እንጂ ጓደኛ ሊሆን አይችልም። ስለዚህ ካጠገቡ ጥፋ። ስምንተኛው አታሳካውም አሉክ ጥረትና ልፋት ይናገር። በፍጹም ለነዛ ሰዎች ለማስረዳት እንዳትሞክር። እነዚህ 8 መንገዶች ከተጠቀምክ ራስን ታስከብራለህ።